ሰላም እንኳን ወደ ሚድዋይፋይ የዩቲዩብ ቻናል በሰላም መጣችሁ። ዛሬ ስለ አንድ በጣም አስፈላጊ ነገር ግን ብዙ ጊዜ በዝምታ ስለሚታለፈው የጤና ችግር ይህም ስለ ፖስትፓርተም ዲፕሬሽን በሰፊው እናወራለን። አዲስ እናት ሲኮን የደስታ ጊዜም የሀዘን ጊዜም የምናሳልፈው ሞሮፍ የከፍተኛ ጭንቀት ስሜትም ይገጥማል። ዛሬ ይህን ስሜት እንዴት ነው የምንለየው? መቼስ ነው ወደ እርዳታ የምንሄደው የሚለውን በሰፊው የምናወራ ይሆናል ማለት ነው። መጀመሪያ ግን ከቤቢ ብሉይስ እና ከድህረ ወሊድ ጭንቀት ወይም ከቢፒዲ መካከል ላይ ያለውን ልዩነት እናወራ። ብዙ እናቶች ቤቢ ብሉይስ የሚባለውን የደስታና የሀዘን መለዋወጥ ሙድ ስዊንግስ ያጋጥማቸዋል። ይህም ብዙ ጊዜ ከወለዱ ከ3 ቀን ጀምሮ ከዛ ደግሞ በጥቂት ቀናት ውስጥ በራሱ ጊዜ ይጠፋል። ግን በፖስትፓርተም ዲፕሬሽን ምንድነው ልዩነቱ? ከምልክቶቹ ከ2 ሳምንት በላይ ይቆያሉ ማለት ነው። በጣም ከባድ የሆነ እናትየውን የዕለት ተዕለት ተግባሯ እንዳታከናውን እስከ መከልከል ድረስም ያደርሳል። ዋና ዋና ምልክቶቹ ወይም ሳይን ሲምፕተምስ የምንላቸው የሚከተሉት ሲሆኑ እነሱም የማያቋርጥ የሆነ የሀዘን ስሜት፣ ተስፋ መቁረጥ፣ ከህፃኑ ጋር አታችመንት ያለ መኖር ችግር ወይም ለልጁ በቂ ፍቅር እየሰጡ አይደለም እንደማለት አይነት፣ ከቤተሰብ ጋር ወይም ደግሞ ከወዳጅ ዘመድ ጋር መገለል አይዞሌሽን፣ ይህ የማያቋርጥ የድካምና የእንቅልፍ እጦት፣ በጣም መበሳጨት ወይም ደግሞ በትንሽ ነገር መቆጣት፣ ራስን ወይም ህፃኑን የመጉዳት ሀሳብ በሚመጣ ሰዓት በተለይ ግን በጣም ችግር ነው። ይሄ ጥሩ አይሆንም እና እንደው ለምንድን ነው የሚከሰተው? ሪስክ ፋክተሩ ኮዙ ምንድን ነው የሚለውን ስናይ የድህረ ወሊድ ጭንቀት የሰውነት ድክመት አይደለም። ይህም የሆርሞን ለውጥ ወይም ደግሞ ሆርሞናል ቼንጅ በሚኖር ሰዓት ላይ አንደኛ የእንቅልፍ እጦት ያጋጥማል፣ የአኗኗር ዘይቤ ይለወጣል፣ የቤተሰብ ድጋፍ ላይኖር ይችላል። ማንኛውም እናት በህይወቷ ውስጥ ይህንን ችግር ልታልፈው ትችላለች። ስለዚህ ራሳችንን መውቀስ አይኖርብንም ወይም ራሳችሁን መውቀስ አይኖርባችሁም ማለት ነው። ማኔጅመንቱ ወይ ደግሞ የዚህ ነገር መፍትሄው ምንድን ነው ስንል በአጠቃላይ መናገር ነው። መናገር ከቻልን መናገር ነው። ስሜታችን በአጠገባችን ላለ ሰው መናገር፣ ሙሉ ለባለቤታችን ወይ ለእናት ምናምን ቅርባችን ለሆነ ሰው መናገር፣ ሙያ እርዳታ ለማግኘት መሞከር፣ ስነ እርዳታ ለማግኘት መሞከር፣ እረፍት ማድረግ፣ የቤተሰብ አባላትን በቤት ውስጥ ስራዎች እንዲያግዙት መጠየቅ፣ ሰው ከሌለን ራሱ ማለት ነው። ከቻለን ደግሞ እረፍት ማድረግ፣ መተኛት፣ ሰልፍ ኬር ከባድ ነው በእርግጥ እንደ ማውራት አይደለም፣ ግን ሰልፍ ኬር ለማድረግ መሞከር፣ አየር መቀየር፣ ትንሽ ደግሞ ማገገም ሲመጣ ምንድነው ወክ ለማድረግ መሞከር ማለት ነው። ስናጠቃልለው ይሄ ነገር በሕክምና የሚፈታ ነገር ነው። ዝም ካልነው ግን ወደ የማይሆን ነገር ነው የሚቀየረው። ስለዚህ ዝምታ አያስፈልግም። እነዚህ ምልክቶች በምናይ ሰዓት ላይ ቶሎ ብለን የጤና ባለሙያ ማማከር፣ የስነ ልቦና ማነጋገር አንርሳ። ስለዚህ ራሳችንን መጠበቃችን አንርሳ። ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ አድርጋችሁ ደግሞ ቤተሰብ በመሆን ይተባበሩኝ። ለሌሎች እናቶች ደግሞ እንዲደርስ ሼር አድርጉ። አብራችሁን ስለቆያችሁ እናመሰግናለን። ታንክስ ፎር ዋቺንግ